ሰዎች ለምንድን ነው በፍቅር የሚያብዱት? ፍቅር የሚያሳብድ ነገር ሆኖ ነው? አይደለም። ሰዎች በፍቅር ሊያብዱ የሚችሉት ወይም በፍቅር ሊጎሳቆሉ ብዙ ነገር ሊሆኑ የሚችሉት የሆነ ሰው በሆነ አጋጣሚ ጥሏቸው ሲሄድ ያንን እውነት ያንን ሁኔታ ባለመቀበላቸው አእምሯቸው በራሳቸው ላይ የሚፈጥረው ስቃይ ነው። ፍቅር የሚያሳብድ ነገር ሆኖ ኔቨር፣ ፍቅር አያሳብድም። እኛ ግን የሆነውን ነገር ባለመቀበላችን ወይም ያ ነገር ሲፈጠር አንቀበልም ብለን ከራሳችን ጋር ሰጣ ገባ ውስጥ ስንገባ አእምሯችን የማይሆን ነገር ውስጥ ይከተልና በዛን ጊዜ ላይ የማይሆን ሰው የማይሆን አስተሳሰብ በማይሆን ነገር ውስጥ ሊከተል ይችላል። የሆነ ነገር ሲፈጠር ወይም የሆነ ሰው ከርቷችሁ የፍቅር አጋራችሁ ሲሄድ ሁኔታውን ተቀበሉት። በቃ ከርቶኛል፣ ጥሎኝ ሄዶኛል። ያኔ ሰላም ትሆናላችሁ። አእምሯችሁም ያምናል፣ ይቀበላል። አለበለዚያ ግን በአእምሯችሁ ተመርታችሁ አእምሯችሁ የሚላችሁን ብቻ አድርጋችሁ በአእምሯችሁ ከተመራችሁ አእምሯችሁ ከዛ ሰው ውጭ ያለው ህይወታችሁ ሲኦል እንደሆነ ስለሚያስብ የማይሆን ውሳኔም ልትወስኑ ትችላላችሁ። ስለዚህ የሆነ ሰው ክዷችሁ ቢሄድ ተቀበሉት። በቃ ካዳችሁ ምንም ማድረግ አትችሉማ። እውነቱን መቀበል ግን ስቃያችሁን ታተርፋላችሁ። ሁለተኛ ወደፊት መራመድ ትችላላችሁ። እውነቱን ካልተቀበላችሁ ግን ስቃያችሁን በላያችሁ ላይ ፈጥራችሁ ወደፊት መሄድ አትችሉም።